በሕይወት ዘመኑ ከ100 ጊዜ በላይ አጥንቱ ተሰብሯል። የአካባቢው ማህበረሰብ እንኳን ቤተሰብ ሊመራ ራሱን ችሎ መኖር አይችልም ብለው ፈርደውበታል። እሷ ደግሞ ቆንጆና ሀብታም ወንዶች ሁሉ ትታ እሱን መረጠች። ማህበራዊ ሚዲያ ያብጠለጠለው፣ መጨረሻው ግን ሁሉንም ዝም ያሰኘ የፍቅር ጉዞ። እውነተኛ ፍቅር በመልክ በቁመት ወይስ በገንዘብ ይለካል? በማህበረሰባችንም ሆነ በማህበራዊ ሚዲያ ላይ ብዙ ጊዜ የተለያዩ ትችቶችና ጥያቄዎች ይበዙብናል። ሰዎች ስለ ግላዊ ሕይወታችን በተለይም ስለ ፍቅር ግንኙነታችን ማወቅ ይፈልጋሉ። ነገር ግን የዛሬው የታሪካችን ባለቤቶች የገጠማቸው ጥያቄና ትችት ከምንም በላይ ከባድ ነበር። ሰዎች ለገንዘብ ብለሽ ነው፣ ልጅ መውለድ አትችሉም፣ እንዴት አብራችሁ ታራላችሁ እያሉ በክፉ ቃላት ሲያፌዙባቸው፣ እነሱ ግን ዓለምን ያስገረመና ሁሉንም ዝም ያሰኘ አስገራሚ ምላሽ ነበራቸው። ከ100 ጊዜ በላይ አጥንቱ የተሰበረው ዴቪድ እና ቆንጆና ሀብታም ወንዶቹን ሁሉ ትታ እርሱን የመረጠችው ማኅበረሰቡንና ቤተሰብን ያሸነፈ ልብ ሰባሪ አስገራሚ የፍቅር ጉዞ። ባለታሪካችን ዴቪድ ሞጎ ይባላል። ዕድሜው 37 ዓመት ነው። ዴቪድ ወደዚች ምድር የመጣው ከባድ ፈተናውን ተሸክሞ ነው። የተወለደው ኦስቲዮጄኔሲስ ኢምፔርፌክታ የተባለ እጅግ ፈታኝ የሆነ የተፈጥሮ የአጥንት ችግር ያለበት ሰው ነው። ይህ በሽታ አጥንቱ እንደ አብዛኛው ሰው በፍጥነት እንዳያድግ ከማድረጉም በላይ ከመጠን በላይ በቀላሉ ተሰባሪ እንደሆነ አድርጎታል። ቁመናው ከአማካኝ ወንዶች እጅግ ያነሰ ነው። አስቡት፣ የሰው ልጅ በሕይወት ዘመኑ አንዴ ወይም ሁለቴ አጥንቱ ሲሰበር የሚሰማው ስቃይ ምን ያህል ከባድ ነው። ዴቪድ ግን በሕይወት ዘመኑ ከ100 ጊዜ በላይ አጥንቱ ተሰብሮ ያውቃል። እያንዳንዱ የሕይወት ውጣ ውረድ ለእርሱ በስቃይ የተሞላ ነበር። ከዚህ አካላዊ ሕመም በላይ ግን የሰዎች ትዝብት፣ በህብረተሰቡ መገለልና በሰዎች የተሳሳተ እይታ ነፍሱን ክፉኛ ሲጎዳው ኖሯል። የዴቪድ ተወዳጅ ባለቤት ደግሞ የ32 ዓመቷ ፓትሪሻ አንጀሊ ትባላለች። ዛሬ ላይ ዴቪድ እና ፓትሪሻ የማይነጣጠሉ ውብ ጥንዶች ናቸው። ነገር ግን የፍቅር ታሪካቸው ጅማሮ አሁን እንደሚታየው ያማረና ቀላል አልነበረም። እንደ አውሮፓውያን አቆጣጠር በ2017 ዓ.ም ላይ ፓትሪሻና የሥራ ባልደረቦቿ ለ5 ቀናት በሚቆይ የቤተ ክርስቲያን መንፈሳዊ ጉባኤ ላይ ታድመው ነበር። እዚያም ሳሉ ዴቪድን በቅርበት ከሚያውቁት የድሮ የትምህርት ቤት ጓደኛዋ ጋር ተገናኘች። ቀኖች እያለፉ ሲሄዱ ዴቪድ ፓትሪሻን በሩቅ ሆኖ ያስተውላት ነበር። በመጨረሻው ቀንም ዴቪድ አንድ ትልቅ ውሳኔ ወሰነ። ወደ እርሷም ተጠጋ። ዴቪድ ባያ ቅጽበት ነበር በፍቅሯ የወደቀው። ነገር ግን ወደ እርሷ መቅረብ ቀላል አልነበረም። በዚያን ወቅት የራሱን ጓደኞች ጨምሮ ሌሎች በርካታ ቆንጆና ሙሉ ጤንነት ያላቸው ወንዶች ይፈልጓትም ነበር። ዴቪድ በውስጡ ታገለ። 99 በመቶ እንደምትገፋኝና እምቢ እንደምትለኝ አውቃለሁ፣ ግን ደግሞ መገፋትና መውደቅ በሕይወቱ አዲስ ነገር አይደለም። ለምን የመጨረሻ ዕድሌን አልሞክርም ሲል ለራሱ ቃል ገባ። ያለምንም አቅማማት ተጠግቶ እንደሚወዳት በድፍረት ነገራት። ይህ ሁኔታ ለፓትሪሻ እጅግ ያልተለመደና እንግዳ ነበር። ገና በደንብ እንኳን ሳይተዋወቁ ስሟን እንኳን በቅጡ ሳያውቅ ነበር ድንገት ፍቅሩን የገለጸላት። ነገር ግን ለፓትሪሻ ይህ ተራ አጋጣሚም አልነበረም። በዚያን ሳምንት ሙሉ ዕድሜ እየሄደ ነውና ትክክለኛውን የሕይወት አጋር ጥሩ ባል ስጠኝ ብላ ወደ ፈጣሪዋ ጥብቃ ስትጸልይም ነበር። ዴቪድ ከየትም ሳይሆን ከፈጣሪ የተላከላት መልስ እንደሆነም ልቧ ነገራት። ግንኙነታቸው እያደገም ሲመጣ ዴቪድ ስለ ሕይወት በተለይም ከዚህ ቀደም ስለነበረው በልብ ስብራት ስለተጠናቀቀው የፍቅር ታሪኩን ማጫወታት። ከፓትሪሻ በፊት ዴቪድ አንድ ልቡን የሰጣት ሴት ነበረች። ለ2 ዓመታት ያህል ጥልቅ በሆነ ፍቅር ውስጥ ነበሩ። እሱን የምትረዳውና የምትንከባከበውም መስሎት ነበር። ነገር ግን አንድ ቀን ማንም ሳያውቅ ለቤተሰቦቿ እንኳን ሳትናገር ዕቃዋን ጠቅልላ ጠፋች። የልጅቷ ቤተሰቦች ሳይቀሩ የዴቪድ ፍቅረኛ መሆኗን ስለሚያውቁ እርሱን ሊጠይቁ መጡ። ከወር በኋላ ግን ሁሉም የሚያስደነግጥ ዜና ሰሙ። ያቺ ዴቪድ ነፍሱን የሰጣት ሴት ሌላ ሀብታምና መልከ መልካም ሰው አግብታም ነበር። ዴቪድ ፓትሪሻን ሲያገኛት ገና ከዚህ የልብ ስብራት ሙሉ በሙሉ አላገገመም ነበር። እያንዳንዱ ሕመሙ በዐይኖቹ ውስጥ ይነበብ ነበር። ፓትሪሻ የዴቪድን ታሪክ ስትሰማ ልቧን በሐዘን ተሰበረ። አካላዊ ገጽታውን ወደ ጎን ትታ የውስጡን ንጹሕ ልብ ተመለከተች። ምናልባት ፈጣሪ ያዘጋጀልኝ ቁስሉ እንድጠግንለት የተላኩትን ይሆናለሁም ብላ አሰበች። የፈጣሪን መንገድ ለመከተል በማሰብ ፓትሪሻ የቤተ ክርስቲያኗን ፓስተር ለማማከር ወሰነች። ፓስተር፣ ዴቪድ የሚባል ሰው አግኝቻለሁ።
አካል ጉዳተኛ ነው፣ ግን በጣም ይወደኛል። እኔም ፍቅር ጀምሮኛል። እባክህ ግንኙነታችንን ባርክልን ስትል በንጹሕ ልብ ጠየቀች። ፓስተሩ ደግ ነገር ይናገራል፣ የእግዚአብሔር ፍጡር ነውና ፍቅራችሁ የተቀደሰ ነው ይላታል ብላ ስትጠብቅ፣ ምላሹ ግን እንደ መብረቅ የሚያስደነግጥ ነበር። በፍጹም አላት ፓስተሩ። እስኪ ቆም ብለሽ አስቢ። ይህ ሰው አካል ጉዳተኛ ነው። ቤተሰብ ማስተዳደርም ሆነ ምንም ነገር ማድረግ አይችልም። ከእርሱ ጋር ልጅ መውለድ እንኳን አትችይም። ልብሽ እንዳያታለልሽ የሕይወት አጋር ስትመርጪ ማሰብ አለብሽ አላት። ያልጠበቀችውም መልስ ከፓስተሩ ሰማች። የፓትሪሺያ ልብ ክፉኛም ደማ። የእግዚአብሔር ሰው መጽናኛ ይሆናል ያለችው አባት እንዲህ በጭካኔ ሲፈርድባት ማመኑም ከበዳት። ፓስተሩ ቢከለክላትም ፓትሪሺያ ግን ተስፋ አልቆረጠችም። ዴቪድን ይዛ ወደ ቤተሰቦቿና ወደ እርሱ ቤተሰቦች ለመሄድ ወሰነች። መጀመሪያ ወደ ዴቪድ ቤተሰቦች አመሩ። የዴቪድ ወላጆች ልጃቸው በተፈጠረበት የአካል ሁኔታ ምክንያት በፍጹም የሕይወት አጋር ሊያገኝ አይችልም ብለው ተስፋም ቆርጠው ነበር። ፓትሪሺያን ሲያያት ግን እንደ መላእክት ነበር የተቀበሏት። እንባም እየተናነቃቸው እባክሽ የልጃችንን ልብ እንዳትሰብሪው ብለውም አደራ አሏት። እርሷም ቃል ገባችላቸው። ነገር ግን ትልቁ ፈተና የነበረው የፓትሪሺያ ቤተሰቦች ዘንድ ሲሄዱ ነበር። ፓትሪሺያ ዴቪድን ይዛ ወደ ቤተሰቦቿ ስትሄድ ወላጆቿ ዴቪድን ባዩ ቅስፈት ጥለው ሸሹ። ማንነቱን ምን ሊነግራቸው እንደመጣ እንኳን ለመስማት ፈቃደኛም አልነበሩም። ፓትሪሺያ ለብቻዋ ልታስረዳቸው ብትሞክርም ማንም ሊረዳት አልቻለም። እንዲያውም እያሾፈችባቸው እንደሆነ አስበው ተቆጡ። ይህ ሁኔታ ለዴቪድ እንደ ሞት የሚያስጨንቅ እጅግ ልብ ሰባሪ ነበር። ከዚህ በፊት ለደረሰበት መገለል ሁሉ ማጽናኛ ሆነ የመጣችው ሕይወትን ትርጉም ያለው ያደረገችው ፓትሪሺያ የቤተሰቧ ተቃውሞ ሊነጥቀው እንደሆነ ተሰማው። በዝግታ እንደሚመጣ ሞት ነበር የሆነብኝ ይላል ዴቪድ ያንን ጊዜ ሲያስታውስ። ነገር ግን ፓትሪሺያም እጅግ ደፋር ውሳኔ አስተላለፈች። ማንኛውንም መሥዋዕትነት ከፍላ ዴቪድን ለመምረጥ ቆረጠች። የሀብትና የተንደላቀቀ ሕይወት ቃል የገቡላትን አካል ጉዳተኛ አግብተሽ አትሰቃይ ያሏትን ጓደኞቿንና የዘመዶቿን ምክር ወደ ጎን ትታ ትሑትና ፈሪሃ እግዚአብሔር ያለውን ዴቪድን መረጠች። ከብዙ የጭንቀትና የተስፋ መቁረጥ ቀናት በኋላ አንድ ምሽት ዴቪድ በሐዘን ተውጦ እቤቱ ተቀምጦ ሳለ ስልኩም ጠራ። ፓትሪሺያ ነበረች። ቤተሰቦቼ ይሻሉ ተስማሙ አለችው። ዴቪድ በድንጋጤና በደስታ ብዛት ከዊልቸሩ ላይ ዘሎ ሊነሳ ምንም አልቀረውም። ቀጠልም አደረገችና ሰርጋችንም በቅርቡ ይሆናል አለችው። የፓትሪሺያ ቤተሰቦች በመጨረሻ የዴቪድን መልካም ስብዕና ተረድተው ጋብቻቸውን በደስታ ባረኩ። ሰርጋቸውም በደስታ ተከበረ። ቤተሰቦቻቸውም ተባብረው ሌላ ፓስተር አምጥተው ፍቅራቸውን በጸሎት አከበሩ። የፓትሪሺያ ቤተሰቦች የፍቅርን እውነተኛ ትርጉም ከልጃቸው ተማሩ። ነገር ግን ደስታቸው ብዙም አልቆየም። በሰርጋቸው ዕለት የተነሳው አንደኛው ፎቶ በማኅበራዊ ሚዲያ ላይ ሲሰራጭ አዲስና ከባድ ፈተና ገጠማቸው። የሰዎች ጭካኔ ማኅበራዊ ሚዲያውን አጥለቀለቀው። ሰዎች ፓትሪሺያ ለገንዘብ ብላ ነው ያገባችው፣ ታዋቂነትን ፈልጋ ነው፣ እሱ ልጅ መውለድ አይችልም በማለት አብጠለጠሏት። አንዳንዶቹም እንዴት ነው የፍቅር ግንኙነት የምታደርጉት ሲሉ፣ ሌሎች ደግሞ በፍጹም ልጅ መውለድ አትችሉም እያሉ አሳፋሪና ልብ የሚሰብሩ አስተያየቶችን ሰነዘሩ። እውነታው ግን ከሰዎች ትችት ፈጽሞ የተለየም ነበር። ፓትሪሺያ ለገንዘብ ብላ አልነበረም ዴቪድን ያገባቸው። እንዲያውም ቤተሰቧን የምታስተዳድረው እርሷ ራሷ የጉልበት ሥራ እየሠራች ነው። ጠዋት ማለዳ ተነስታ የሰዎችን ማሳ በማረምና የተለያየ ጉልበት ሥራዎችን በመሥራት ቤተሰቦቿን ትመግባለች። ዴቪድም አብሯት ወደ ማሳ ይሄዳል። ይህንን ሁሉ ስታደርግ ግን አንዴም አጉረምርማ አታውቅም። ምክንያቱም የምትወደው ሰው ከጎኗ አለና። ዴቪድም ይህንን ሲናገር ሚስቴ ከሰማይ የተላከች ስጦታዬ ነች ይላል እንባ እየተናነቀው። ስለ ፍቅር ግንኙነታቸው ለጠየቁት ደግሞ እንደ ማንኛውም ባልና ሚስት የፍቅር ሕይወታቸውን በደስታ እየመሩ መሆኑን በተግባር አሳይተዋቸዋል። ልጅ አይሰጥሽም፣ አባት መሆን አይችልም ያሏቸውን ሰዎች ደግሞ በተግባር አሳፍረዋቸዋል። ዴቪድና ፓትሪሺያ ዛሬ ላይ አንድ ሳይሆን የሁለት ውብ ልጆች ወላጆች ሆነዋል። ዴቪድ የራሱ የሆነ የልጅ አያያዝ ጥበብ አለው። ልጆቹን እንደ ሌሎች አባቶች አንስቶ ባያቅፋቸውም በራሱ መንገድ ግን ይንከባከባቸዋል። ከዚህም ባሻገር ፈጣሪ የሰጠውን የድምፅ ጸጋ በመጠቀም በዩቲዩብ ቻናሉ መንፈሳዊ መዝሙሮችን እየዘመረ ሰዎችን ያገለግላል። የዴቪድ አጥንት ተሰባሪ ሊሆን ይችላል፣ ልቡ ግን በፍጹም የማይሰበር ጽኑ ነው። አካሉ በዊልቸር ላይ ሊሆን ይችላል፣ ድምፁ ግን ከፍ ብሎ ፈጣሪውን ያመሰግናል። የዴቪድና የፓትሪሺያ ታሪክ የሚያስተምረን አንድ ትልቅ እውነት አለ። እውነተኛ ፍቅር ከቁሳቁስ ከውጫዊ ውበትና ከሰዎች ትችት በላይ መሆኑን ነው። በቢሊዮን የሚቆጠር ገንዘብና የቅንጦት ሕይወት እያላቸው በትዳራቸው ሰላም ከሚያጡ ሰዎች ይልቅ
በእውነተኛ ፍቅርና መደጋገፍ የሚኖሩ የነ ዴቪድ ሕይወት ለሁላችንም ትልቅ መማሪያ ነው። እናንተስ የዚህ አስገራሚ ጥንዶች ታሪክ ምን አስተማራችሁ? ሐሳባችሁን በኮሜንት አጋሩን። ይህንን ቪዲዮ ከወደዳችሁት ላይክ እንዲሁም ሼር ማድረጋችሁን አትርሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን በሚቀጥለው ቪዲዮ በሌላ ድንቅ ታሪክ እስከምንገናኝ ሰላም ቆዩን።